ሰላም እንዴት አላችሁ? ውድ የቻናሌ ቤተሰቦች እንኳን ወደ እሱ እንዳለው አካዳሚ በሰላም መጣችሁ። እኔ እሱ እንዳለው እላቸው እባላለሁ። በዚህ ቻናል እንግዲህ አካውንቲንግ፣ ፋይናንስ፣ ቢዝነስ ማኔጅመንት፣ አይኤፍአርኤስ እና ሪሌትድ የሆኑ ኮርሶችን እንመለከታለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮውንም እንግዲህ ላይክ አድርጋችሁ ጀምሩት። ተመልክታችሁ ደግሞ ዩዝፉል ሆኖ ብታገኙት ለሌሎች ክላስሜቶቻችሁ ሼር አድርጉላችሁ፣ ተጠቅሟቸዋላችሁ። ኮሜንት ላይም ሐሳብ አስተያየታችሁን ማሳወቅ እንዳትረሱ። አሪፍ ከሆነም አሪፍነቱን አሳውቁኝ። በተጨማሪ ደግሞ የተለያዩ ሊሚቴሽኖች ቢኖሩት ሚስተካከል ነገር ቢኖር ጥያቄም ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። በተጨማሪ እዚህ ዩቲዩብ ላይ የምትማሩበትን ማቴሪያል ሪሶርስ ምናልባት የሚጠቅማችሁ ከሆነ ከፈለጋችሁ ቴሌግራም ቻናል ላይ ለቅላችኋለሁ። እሱ እንዳለው አካዳሚ የሚል የቴሌግራም ቻናል አለ፣ ወይም ደግሞ ዲስክሪፕሽን ላይ የቴሌግራም ሊንክ አለ። እሱን በመጫን ገብታችሁ ቴሌግራም ላይ ሪሶርሶችን ማግኘት ትችላላችሁ። እንግዲህ በዚህ ሴሽን ለኮኦፕሬቲቭ አካውንቲንግ እና ኦዲቲንግ የቲቪቲ ተማሪዎች ከሚሰጡ ኮርሶች መካከል አንዱ የሆነውን አንደርስታንዲንግ ኮኦፕሬቲቭን ወይም ደግሞ አፕላይንግ ዘ ኮንሰፕት ኦፍ ኮኦፕሬቲቭ የሚለውን ኮርስ ምንመለከት ይሆናል። ከዚህ በፊት በነበሩ ሁለት ሴሽኖች አንደኛ የሞጁሉን ኢንትሮዳክሽን እና የኮኦፕሬሽንን ዲፊኒሽን ኮንሰፕቱን አቅርቤላችኋለሁ። ዛሬ ደግሞ በኢትዮጵያ ኮኦፕሬቲቭ ምን ይመስላል የሚለውን እንመለከታለን ማለት ነው። ሞር ላይክሊ ሂስቶሪካል የሆኑ ነገሮችን እናንተ አንብቧቸው፣ ያው ንባብ ስለሆነ። ነገር ግን እዚህ ላይ ማቀርብላችሁ ኮንሰፕቹዋል የሆኑትን ነው። ሂስቶሪካል የሆኑትን እናንተ ማንበብ ትችላላችሁ ሲምፕሊ። በእኔ ቻናል ግን ሜንሊ የሚያስፈልጋችሁን ኮንሰፕቹዋል የሆኑ ነገሮችን አጠር አድርጌ ጀስት አንደርስታንደብል በሆነ ዌይ የማቀርብላችሁ ይሆናል። ዛሬ በዚህ ሴሽን የምናየው ኮኦፕሬቲቭስ ኢን ኢትዮጵያ ምን ይመስላል የሚለውን እንመለከታለን። እንግዲህ ትራዲሽናል ኮኦፕሬቲቭስ ኢን ኢትዮጵያ ወይም ደግሞ ባህላዊ በህብረት የሚሰሩ ስራዎች ምን ይመስላሉ የሚለውን እንይ። Our system of living is in cooperation mode. As Ethiopians እንደ ኢትዮጵያውያን የኢትዮጵያውያን የአኗኗር ሲስተም ሞዱ ኢንዲቪጁዋሊዝም የሆነ በተናጥል የሆነ ሳይሆን ኮኦፕሬሽን ሞድ ያለው። ስራ ሲሰራ በግሩፕ ይሰራል፣ working in together። ምግብ በጋራ ይበላል፣ habits of eating together። የጉርሻ ካልቸር አለ፣ living together። ኑሮ ሲኖርም ቤት ሲሰራ እንደዚህ አያይዞ በህብረት የመስራት ነገር አለ። እነዚህ ምን ያሳዩናል? የኢትዮጵያውያን ካልቸር ኮኦፕሬቲቭሊ እንደሆነ ይነግሩናል። ኮኦፕሬቲቭ ሞድ እንዳለው ማለት ነው። እነዚህ ነገሮች የኢትዮጵያውያን የኮኦፕሬቲቭ ካልቸሮች ናቸው። ከድሮም ጀምሮ የመጡ ማለት ነው። ለኢትዮጵያውያን አሁን ላይ ስለ ኮኦፕሬሽን የምናስተምራቸው ሳይሆን ከጥንትም ጀምሮ ትራዲሽናሊ የኖሩት አኗኗር ነው ማለት ነው። ነገር ግን በዋናነት በሞጁሉ መሰረት በኢትዮጵያ 3 ሜን ኮኦፕሬቲቮች እንዳሉ ይነገራል። ወይም ደግሞ አሉ ዌል ኖውን የሆኑ 3 ኮኦፕሬቲቮችን እስቲ እናንሳና እንወያይ። In Ethiopia there are 3 well known traditional cooperatives or self help groups. የመጀመሪያው እድር ነው። እድር እንግዲህ እንደምታውቁት ኢስታብሊሽ ይደረጋል። ዘን የእድርተኛውን ቤተሰብ በዘመድ አዝማድ ሞት ጊዜ ሄልፕ ያደርጋል። እድር ኢስታብሊሽ የሚደረገው to help family in case of bereavement ነው። የዘመድ አዝማድ ሞት የቤተሰብ ሞት በሚገጥምበት ጊዜ ፋሚሊውን ኮምፐንሴት ያደርጋል። በተለይ ከቀብር ስርዓት ጋር ከለቅሶ ስርዓት ጋር የሚፈጠሩ ፋይናንሻል ሊሚቴሽኖችን ለመቅረፍ ነው ዋና ዓላማው የእድር ማለት ነው የሚቋቋምበት። ዘሰከንድ እቁብ ነው። እቁብ ከእድር ለየት ያለ ፋይናንሻል ፎርም ነው። ፋይናንሻል ፎርም ኦፍ ትራዲሽናል ኮኦፕሬቲቭ። እቁብ ውስጥ ምን አለ? ሴቪንግ አለ፣ ክሬዲት አለ። እድር ውስጥ ክሬዲት የለም። ከእቁብ የሚለየው ዋናው ይሄ ነው። ክሬዲት የለም፣ ብድር የለም። ኮምፐንሴሽን ግን አለው። ጀስት ላይክ እንደ ኢንሹራንስ ማለት ነው። ምን ከፍለው ክፍያ አለ፣ ዘን ደግሞ የሚመጣልን ኮምፐንሴሽን አለ። እቁብ ፋይናንሻል ፎርም የሆነ ጀስት እንደ ትራዲሽናል የሆነ ፋይናንሻል ኢንስቲትዩሽን ነው።
and it is a rotating saving and credit type association whose members make regular contribution to revolving loan fund እንግዲህ እንደምታውቁት 10 ሰዎች እቁብ ጀመሩ ቢባል 10ሩም የሆነ ያህል ሬጉላርሊ ወይ በሳምንት ሊሆን ይችላል በቀን ሊሆን ይችላል በወር ሊሆን ይችላል ሬጉላርሊ ኮንትሪቢዩት ያደርጋሉ ያን ኮንትሪቢዩት ያደረጉትን ግን ሁሉም ባንድ አይወስዱትም 10 ሰዎች ካሉ 10 ዙር ይከፋፈላል በመጀመሪያው ዙር የሚሰበሰበው ሴቭ የተደረገው ለአንደኛው እንደ ክሬዲት እንደ ሎን ይሰጣል በ10 ዙር ለሁሉም ይደርሳል ማለት ነው ሲምፕሊ ዘአዘር ሶስተኛው ደግሞ ደቦ ወይም ደግሞ ወንፋል ለፈንቲ የምንለው ነው ይሄ mainly formed in rural areas rural በሆኑ አካባቢዎች ገጠራማ በሆኑ አካባቢዎች የነዚህ አካባቢ ሰዎች ሞስቱ አብዛኛው ፋርመሮች ናቸው ሁሉም ሊሆኑ ይችላሉ ገበሬዎች ማለት ነው የነዚህ ሰዎች ህብረት ነው it is a system of farmers cooperation የነዚህ ገበሬዎች ኮኦፕሬሽን ሲስተም ነው በፋርሚንግ ታይም ሊሆን ይችላል በእርሻ ጊዜ ሊሆን ይችላል በዊዲንግ ታይም ሊሆን ይችላል በሃርቨስቲንግ ታይም ሊሆን ይችላል በትራሺንግ ታይም ሊሆን ይችላል ሃርቨስቲንግ ሲምፕሊ በአጨዳ ጊዜ ማለት ነው ሲታረስ አብሮ ማረስ ሲታጨድ አብሮ ማጨድ ሃውስ ኮንስትራክሽን ሲኖር አብሮ ኮንስትራክት ማድረግ ይሄ ደቦ ይባላል እነዚህ በጠቅላላ ኢትዮጵያ ውስጥ የነበሩ ኢንዲጂነስ የሆኑ ሀገር በቀል የሆኑ ኮኦፕሬሽን ሲስተሞች ናቸው በህብረት የሚሰሩ ሲስተሞች ናቸው ታዲያ እነዚህ ትራዲሽናል የሆኑ ሲስተሞች አሁን ላይ ካሉ ሞደርን ሲስተሞች ጋር ምንድነው ሪሌት የሚያደርጋቸው ሪሌሽንሺፕ ቢትዊን ትራዲሽናል ኤንድ ሞደርን ኮኦፕሬቲቭ የመጀመሪያው ምንድነው ሁለቱም ቮለንተሪ አሶሲዬሽን ናቸው እድርም በሉት ባንክ መመስረትም በሉት እቁብም በሉት ኢንሹራንስ ካምፓኒ መመስረትም በሉት ደቦም በሉት የሆነ ክሬዲት አሶሲዬሽን የቁጠባ ማህበር ምናምን መመስረትም በሉት ትራዲሽናል የሆነው ሞደርን የሆነውም በሜምበሮቹ ቮለንተሪ አሶሲዬሽን ነው ምን ማለት ነው ቮለንተሪሊ የሚቋቋም ነው በግድ ምናምን ተብሎ ሳይሆን ለኮመን ጎል አንድ ላይ ተሰባስበው አሶሺየት የሚያደርጉበት ሲስተም ነው ዛዘር ዲሞክራቲክ ኮንትሮል ያለበት ነው አድሚኒስትሬሽኑ ማንኛውም ሲስተም ዲሞክራቲክ ኮንትሮል አለው በትራዲሽናሉም በሞደርኑም ማለት ፌርነስ ኤንድ ኢኳሊቲ የሁለቱም የጋራ ጸባይ ነው ፍትሃዊነት ኢኳሊቲ በኮንትሪቢዩሽን ሊገለጽ ይችላል ኮንትሪቢዩት የሚያደርጉት ሁሉም ኢኳሊ ነው አንደኛው አነስተኛ ሌላኛው ዝቅተኛ ኮንትሪቢዩት እንዲያደርግ አይፈለግም ስርዓቱም አይደለም ኢኳሊቲ ኢን ኮምፐንሴሽን ያንደኛው ቤተሰብ ሲሞት የሚሰጠው ኮምፐንሴሽን ብርና የሌላኛው ቤተሰብ ሲሞት የሚሰጠው ኮምፐንሴሽን ኮንስታንት ነው ፌርነስ አለበት ኢኳሊቲ አለበት ማለት ነው ፖለቲካል ኒውትራሊቲ ነው ከፖለቲካል አላማ የጸዳ ማለት ነው የጸዳ ለፖለቲካል አላማ አይደለም የሆነ እንደ ፓርቲ እንደምናምና ሳይሆን ኒውትራሊ ራሱን ችሎ አንድ ላይ በህብረት ለመስራት በህብረት ለማደግ ለመረዳዳት ችግሮችን ለመቅረፍ የሚቋቋሙ ተቋማት ናቸው ማለት ነው ታዲያ እነዚህ ተቋማት ምንድነው ጥቅማቸው የመጀመሪያው ኢንዲጂነስ ዌይ ኦፍ ሶልቪንግ ፕሮብሌምስ አሁን ተመልከቱ እድርም ብትወስዱ እቁብም ብትወስዱ ደቦን ብትወስዱ ኢንዲጂነስሊ ፎር ኤግዛምፕል የእድርን ምንድነው እድር ሶልቭ የሚያደርገው ፕሮብሌም at the time of days የሆነ ሞት በሚኖርበት ጊዜ የሟች ቤተሰቦች ቀብር ማስፈጸሚያ ገንዘብ እንዳያጡ እንግዳ የሚያስተናግዱበት ገንዘብ እንዳያጡ ሰው የሚያስተናግዱበት እንደ ድንኳን ማቴሪያሎች እንዳያጡ ያንን ፕሮብሌም ሶልቭ ያደርጋል ይሄ እኮ በጣም ትልቅ ኢንዲጂነስ የሆነ ዌይ ነው ያን ፕሮብሌም ሶልቭ የምናደርግበት ማለት ነው no need of external assistance ልክ እንደሌሎቹ ማለት ነው ኤክስተርናል አሲስታንስን ላይፈልግ ይችላል ለምሳሌ እንዲ ቡክ ኦፍ አካውንት መክፈት ሰራተኛን ማኔጅ ማድረግ እነዚህ ኤክስተርናል አሲስታንሶችን አይፈልግም and strong and autonomous ነው በማህበረሰቡ ዘንድ ተቀባይነት ያለው ራሱን የቻለ ኢንዲፔንደንትሊ ራሱን የሚመራ ማህበር
ስትሮንግ የሆነ ሶሳይቲ ውስጥ የሆነ ያህል ኢንፍሉዌንስ ያለው ነው። እነዚህ ተቋማት ሰርቭ ኦንሊ ሜምበርስ የራሱን ሜምበሮች ነው የሚያገለግለው። በቃ ሜምበር እስከሆነ ድረስ ሰርቭ ይደረጋል። ስትሮንግ ፓርቲሲፔሽን አለው። በሞት ጊዜ፣ ብር በሚያስፈልግበት ጊዜ፣ ቤት በሚሰራበት ጊዜ፣ በፋርሚንግ ጊዜ ስትሮንግ የሆነ ፓርቲሲፔሽን አለ በመካከላቸው ማለት ነው። ፓርቲሲፔሽን አለ። አድቫንቴጁ ይሄንን ይመስላል፣ ከብዙ አድቫንቴጁ በጥቂቱ ማለት ነው። ነገር ግን በተለይ እድር ሊሚቴሽን አለበት። አንደኛው ሊሚቴሽኑ ምንድነው? ሞስት አር ኦንሊ 4 days። አብዛኛው እድር ሰው ለታመመ ሰው አይሆንም፣ ለተቸገረ ሰው አይሆንም። በቃ ኦንሊ በሞት ጊዜ ብቻ ኮምፐንሴት የማድረግ ነገር አለ። ነገር ግን አሁን በሞደርኑ በኢንሹራንስ ብታዩት የህይወት ኢንሹራንስ አለ፣ የሄልዝ ኢንሹራንስ አለ፣ በህመም ጊዜ መታከሚያ ካስፈለገ የፕሮፐርቲ ኢንሹራንስ አለ፣ ለንብረታችን ምናምን ምንገባው ማለት ነው። ኢቭን ፋብሪካ ኖሮን ወይ ቤት ኖሮን ቤታችን ቢቃጠል ራሱ ፋየር ኢንሹራንስ አለ፣ በቃጠሎ ምክንያት ለሚመጣብን እንትን ማለት ነው። እድር ግን ኦንሊ 4 days ሰው ከሞተ ያንን ኮምፐንሴት ለማድረግ ብቻ ነው። ይሄ አንድ ሊሚቴሽኑ ነው። ኤንድ ኦልሶ ሞስት ሊደርስ አል ኦልደርስ ናቸው። በአብዛኛውን ጊዜ እድሮችን ብታዩ ለያንግ ጄኔሬሽን እድል የሚሰጥ ሳይሆን ኦልደሮቹ የሚመሩት ነው። ይሄ ለወጣቶች እድል ባለመስጠቱ እንደ አንድ ሊሚቴሽን ይታያል። ኤንድ ኦልሶ ሳም ኦፍ ኢትስ ኦብሊጌሽን ኢዝ ቻሌንጂንግ። ብዙ ወጪዎች አሉት። ሬጉላር ኮንትሪቢዩሽን አለ፣ as well as በጀት ይባላል። ለዚህ መዋጮ ምናን ይባላል። እነዚህ ኦብሊጌሽኑን ምን እያደረጉት ነው? ቻሌንጂንግ እያደረጉት ነው ማለት ነው። ሶ ኮኦፐሬቲቭ ኢን ኢትዮጵያ ይሄንን ይመስላል ማለት ነው። ሞር ደግሞ ከሞጁሉ ሰፋ አድርጋችሁ ለማንበብ ሞክሩ። ሂንት ለመስጠት ያህል ይሄ ሄልፕፉል የሚሆንላችሁ ይመስለኛል። በዛ ልክ ተጠቀሙት። በቀጣይ ሴክሽን values and principles of cooperative የሚለውን ደግሞ ይዤላችሁ መጣለሁ። ሶ ላይክ ማድረግ እንዳትረሱ፣ ኮሜንትም ጻፉልኝ። በተጨማሪም ለሌሎች ወዳጆቻችሁ ጓደኞቻችሁ ይሄን ትምህርት ለሚማሩ ሁሉ ሼር አድርጉላቸው። ጀስት እናንተ ብቻ መጠቀም ሳይሆን ሌሎችንም ልትጠቅሟቸው ስለምትችሉ ማለት ነው። ኤኒ ኩዌስችን ካላችሁ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። አቴንሽናችሁን ሰጣችሁኝ ስላዳመጣችሁ በጣም አመሰግናለሁ። ደህና ቆዩልኝ።